ይጀመራውን ከዙስት ማለት ነው አማራ የሚባል ነገር አይታመንም። ታማኝም አለ ጥሩ ብሰራ ታማኝ አይደለም። የምርኮኞች ሶስት ጉዳይ አለ። አሁን ሲሪየስ ጉዳይ ምርኮኞች ጉድ የመከላከያ ገበና ያወጡበት ነው የሰማነው ነው ከአዲስ አበባ የሰማነው ነው። ኤምባሲዎች ደግሞ መንግስት ደክሟል፣ መንግስት እየተሸነፈ ነው። ሹክል በላችሁ ለማ እየመጣ ነው እየተባለ ነው። አረቢያ ምን ማን እንደነገራቸው አይታወቅም። ጦርነቱ ቢጀመር የሚል መከላከያ አለ። ነገርመኝ እሱ ቢጀመር በቃ ብንገላከል። የምርኮኞች ሶስት ጉዳይ አለ። አሁን ሲሪየስ ጉዳይ ምርኮኞች ጉድ የመከላከያ ገበና ያወጡበት ነው። ምርኮኞቹ ሙስና በተለይ ከሻለቃ በላይ ሁሉም ሙሰኛ ነው አለ። ሀብት እያካበቱ ነው ይባላል። እስኪ እሱ እንዴት ነው የሚገልጸው? የሰራዊት ሀብት ትክክል ነው። እነሱ ያካብታሉ ማለት የሻለቃ መሪ በላይ ያካብታል። ለምሳሌ አሁን በወረዳ ጥቅም አለው፣ ከወረዳው አበላለው። እንደገና ደግሞ የራሱ መከላከያ የሚገፋው የስራ ማስከጃ አለው። የሕክምና የሚባል ነገር አለ። እሱን ይጠቀማሉ። ሌላ ደግሞ ከማህበረሰቡ አንተ የፋኖ ደጋፊ ነህ ለፋኖ መሪያ ተቀበለ እየተባለ በሚሊሻ አማካይነት ጠቋሚ ሆኖ ይታሰራል። የሚያዩት ነው እንግዲህ ይታሰራል። ወይ 60 ሺህ ብር ወይ 50 ሺህ ብር ተከፍሎ ይወጣል ያሰውይ ማለት ነው። ካለዛም ደግሞ ወደ ማረሚያ ቤት ይወረወራል እስር ቤት። ይሄን ያዩት ነገር ነው። እሺ የሰራዊቱ መኮንኖች በሄዱበት የከተማ ቦታ እየተቀራመቱ ነው የሚባል ወሬዎችም አሉ በሚዲያም ጭምር። እሱስ እንዴት ነው? ትክክል ነው። ለምሳሌ አሁን ከክፍለ ጦር በላይ ያገኛሉ። ጋሽራ ካለው ደግሞ ጋሽራ ያገኛል። ወልዲያም ከሆነ ወልዲያ ያገኛሉ። እንደምታየው ነው ማለት የለም። ከላይ ያለው ያው እንደምታየው ነው፣ ከታች ያለው እንደምታየው ነው። ደክሟል፣ ሞራል የለውም። እየተሸነፈ ያለበት ምክንያት ምንድን ነው? አንደኛ ሞራል የለውም፣ ሁለተኛ በግድ ወደ ውትድርና የገባ ነው። በርካታ የውስጥ ችግር አለበት። ከላይ ያለው ይጠቀማል። ይሄ ግባ እየተባለ ካልሲ አይቀይር ልብስ አይቀይር እዛ ተጥሎ በ3000 ብር በ4000 ብር ነው የሚያሰሩት። ያው አይደለም አንተ ጠላት ነህ፣ አንተ የኢትዮጵያ ጠላት ነህ፣ አንተ የኢትዮጵያ ሻጭ ነህ፣ አንተ ባንዳ ነህ ተብሎ ይሰየማል ይጠራል ተብሎ ያሰበ ሰው አልነበረም። የሀገር አባት ነኝ፣ ሀገር መስርቻለሁ፣ በቃ እኔ ኢትዮጵያ ውስጥ የብሔር ብሔረሰብ የሚባል አለ፣ አንቀጽ 39 ነው፣ እኩል ነን፣ አንተ የሃይማኖት እኩልነት፣ የብሔር እኩልነት፣ የቋንቋ እኩልነት እያለ ሲሰብክ ኖረ እንጂ ሀገር ሻጭ ነህ ባንዳ ነህ ተብሎ ጁንታ ነህ ተብሎ የተፈረደበት ጊዜ አልነበረም። እንዲሁ ይሄ እባላለሁ ብሎ አሰበበት ጊዜ አልነበረም። አሁን ምርኮኞቹ ምን አሉ? መቼ ነው ወደ መከላከያ የተቀጠርከው ሲባል በጁንታ ጊዜ ይላል። ተመልከቱ፣ መከላከያ አሁንም ጁንታ ይላል። በጁንታ ጊዜ የሰማሁት ነበር። መቼ ነው የተቀጠርከው? በጁንታ ጊዜ፣ በትግራይ ጦርነት ጊዜ ማለት ነው። ትግራይ በምትወረድበት ጊዜ ነው ማለት ነውና በጁንታ መከላከያ አሁንም ጁንታ ነው የሚለው ስሰባ አሁን አሉ ተጋሩም አሉ። በነገራችን ላይ ዛሬ በተጋሩ የሚታዘዙ አሉ፣ ተጋሩም አሉ። ዛሬ ትግራይ ወታደር የለም፣ እንዲህ የሚተኩስ ወታደር የለም። አዛዦች ግን አሉ፣ አዛዦች አሉና አዛዡ ከታች ያለው ላይ ያለው ከላይ ያለው አዛዥ ጁንታ ይለዋል ማለት ነው። በተዘዋዋሪ ፊት ለፊቱ ጁንታ ባይለውም ቢያንስ እንኳን ውስጥ ሲነጋገሩ ጁንታ በቃ ትግራዋይ ለማለት ጁንታ ይሉታል ማለት ነው ለአዛዣቸው። ምን ይሰማቸዋል? ይሄን ቋንቋ ስናገር እኔ የራሳቸው ጉዳይ ነው። የአማራ ወታደር አይታመንም ያልኳችሁ መከላከያ ውስጥ እኛ እንደ ተጠርጣሪ፣ እኛ እንደ መረጃ አቀባይ፣ እኛ ከፋኖ ጋር ግንኙነት እንዳለን፣ እኛ ለፋኖ እርዳታ እንደምናደርግ ነው የምንጠረጠረው። ይሄ ከታች እስከ ላይ ነው አለ። ብዙ ጊዜ የተናገረው ነው። ከአንደበታቸው ሲሆን ግን መልእክት አለው። ከአንደበታቸው ሲሆን ስሙ ድርብ እያለው ነው። አንድ ከፍጥሮ አመራር ሰውየውን አስተረው ማለት ነው። አንቶኒ ጋር ትደዋወላለህ፣ አንቶኒ ጋር ትገናኛለህ ብሎ ሳበቃ ይሄን ሰውዬ አስሮ ብዙ ጊዜ ቆይቶ ነው እንደገና ክፍለ ጦር አዛዡን አንድ ምክትል ሻለቃ አዛዡና ክፍለ ጦር አዛዡ አሰረው ማለት ነው። ሻለቃ አዛዡ ክፍለ ጦር አዛዡን አሰረው። የክፍለ ጦር አዛዡ ሻለቃ አዛዡን አሰረው በቤት ትግል ማለት በጥርጣሬ ከፋኖ ጋር ጦሩ አለ አይደለ? ብዙ ሜታ ወሬዎች አሉ። ያስፈላናል እንቶኔ የሚያስፈላ ከእናንተ ጋር የተደዋወለ ነው እየተባለ በዛ ከስራ ኃላፊነት ወጥቶ አስሮ ነበር። ይሄ ነገር አለ። ይጀመራውን ከዙስት ማለት ነው አማራ የሚባል ነገር አይታመንም። ታማኝም አለ ጥሩ ብሰራ ታማኝ አይደለም። ብልጽግና ያሰባሰቡን መረጃ አለ። ስለሱ ትንሽ ልበላችሁ። ብልጽግና አካባቢ ከባድ ዝም ብዬ እንደ መረጃ ልስጣችሁና ከባድ መሳሪያ በብዛት እያስገባሉ ብልጽግና ወደ አማራ ክልል
ብዙ ከባድ መሳሪያዎች ወይ መካናይዝድ ማለት ነው። በአፋርም ወደ ወሎ አካባቢ ጦር እያስገባ ነው። በአፋር አካባቢ እና ትልቅ ቁጥር ያለው ሰራዊት እያስገባ ነው። ደግሞ ያው ቀድመን ባለፈው ተናግረናል። ያው ቀድሞ እዛው እንደሚጠብቀው ምን ጥርጥር የለውምና አብይ ወሽመጡ እንደተቆረጠ የሚያሳየው በጣም መከላከያ አካባቢ ትልቅ መደናገጥ አለ። ምን ብሎ እንደ ሪፖርት እንደሚያደርጉለትም ግራ ገብቷቸዋል። መደናገጥ አለ፣ ተናዷል። ያው እዛ ሆኖ የተሰማው ስሜት ቀላል አይደለምና አሰብዬ ስሞክር አሰብዬ ስመካ እዚህ እንዴት ወታደሬ በፋኖ በአንድ ተራ ፋኖ ተመታ ተብሎ ሰላማዊ ሰልፍ እንደዚህ አይነት ሙርከኛ ያሳዩብኛል። ዓለም አቀፍ ሚዲያም ጭምር እየዘገበው ስለሆነ ትንሽ ደንገጥ አድርጎታል ሞራሉ። ምክንያቱም ከፍ አድርጎ እየበረረ ነበር። እሱ 39 ሺህ ጫማ ነበር የሚበረው ከፍ ብሎ። ከዛ ሰራዊቱ ያለው እግረኛ ነው፣ ሄሊኮፕተርም አይደለም እግረኛ ነው እየሄደ ያለው። ሰውየው የሚያስበው ግን እላይ ነበር ሲበር የነበረው። አቅሜ እዚህ አካባቢ ነው እያለ ማለት ነው። መካናይዝድ አለን፣ ጦር ኃይል አለን፣ አየር ኃይላችን ፓራኮማንዶ ይሄ እያሳየ እንዲህ እያለ ሰላምታ እየሰጠ በማዕረግ እየሰጠ እነ ዘውዱ ሰጥ አድርገኝ ማዕረግ ሰጥቶ ሰራዊታቸው አስበሉ። ዋጋ የለውም እና አሰብ እያለ እንትን ሲል ሞራሉ ተሰበረ። በፋኖ የተሸነፈ ሰራዊት ይዤ እንዴት ነው አሰብ የሚሄደው የሚለው መንፈስ ተስተጋብቷል። የኢትዮጵያ ይሄ ከግድቡ ወደ ወደቡ ምናምን ስለነበረም አይ ለካ አቅም የለንም ይኸው ፋኖ እኮ ጠበጠባት እኮ እያሉ አሉ። እነዚህ መላጣዎቹ ገጣባም ብላክቦርዱ አጌናም በሙሉ አይ የለም ችግራችን እኮ መቀለን ያለው እነሱ ገብተው ነው እንጂ ፋኖ በምን አቅሙ ነው? ፋኖ መከላከያ መግጠም አይችልም። ሻዕቢያ ነው ፕላን የሰጠው፣ ሻዕቢያ ነው መመሪያ የሰጠው፣ ትሬኒንግ የሰጠው ይላል። ቢያደርጉት መልካም ነበር። የኔ አቋም እኮ ነው። የመንግስት መግለጫ ሰሞን መግለጫ ይሰጣል። ከመንግስት አካባቢ የደረሰ መረጃ ነው። ይሄም ኤምባሲዎች ጣርቶ ማብራሪያ ይሰጣል። ሰሞኑ የሰማነው ወይ በመንግስት ኮሚኒኬሽን ጽሕፈት ቤት በኩል ወይ በውጭ ጉዳይ ሚኒስቴር በኩል መግለጫ ይሰጣል። ሰሞኑ የህወሓት የፕሪቶሪያ ስምምነትን አፍርሶ ፋኖን እየደገፈብኝ ነው በሚለው ፍሬሚንግ ነው። በዛ ነው የተዘጋጁ ያሉት። የሰማነው ነው፣ ከአዲስ አበባ የሰማነው ነው። ኤምባሲዎች ደግሞ መንግስት ደክሟል፣ መንግስት እየተሸነፈ ነው፣ በቃ መንግስት እንኳን ሌሎች መጥተውበት ፋኖ እዚህ አካባቢ ለብቻው ፋኖ እንኳን ዲስኢንቴግሬትድ ነው ምንም ኦርጋናይዝድ አይደለም እየተባለ የነበረ ፋኖ እንኳን እንደዚህ ሰራዊቱን በይሁንላ ሰልፍ እያሳየው ሙርከኛ እያሳየው መንግስት እንደወደቀ አድርገው እየወሰዱት ነው። ልክ ኦሮሚያ አካባቢ ያለው መንፈስ ኦሮሚያ መንግስት ወድቋል የሚለው መንፈስ አለ። የኦሮሚያ ካድሬ ይሄ መንግስት ወድቋል፣ እንዲያውም ሹክል ባላችሁ ለማ እየመጣ ነው እየተባለ ኦሮሚያ ምን ማን እንደነገራቸው አይታወቅም። ለማ እየመጣ ነው ጠቅላላ ከጫፍ እስከ ጫፍ ኦሮሚያ ቁጭ አብይ አይፈልገውም ይሄን ቋንቋ። አብይ ለማን የሚያይበት መነጽር እናውቀዋለን። ኦሮሚያ የሚወራው ግን ለማ እየመጣ ነው፣ መንግስት ተቀይሯል፣ ኦሮሚያ ለማ እየመጣ ነው እያለ ነው። ከዛ ተመልካቾች ቀጥለን ከመከላከያ ያሰባሰብነው መረጃ አለ። ከተራ መኮንኖች እስከ ከፍተኛ መኮንኖች ያሰባሰብ ነው። መከላከያ አካባቢ በጣም ከባድ የሆነ ኮንፊውዥን፣ ግራ መጋባት፣ ተስፋ መቁረጥ አለ። የእነሱ ቃል ነው የምጠቀመው፣ የእነሱ ቃል በቃል ነው። ተስፋ መቁረጥ አለ፣ ግራ መጋባት አለ፣ መደናገጥ አለ። ታችኛውም ላይኛውም ተመሳሳይ ኮንፊውዥን ውስጥ እንዳለ ነው ያለው። ምንድነው የምናደርገው? ወዴት እየሄድን ነው የሚል ነው በሙሉ የሚጠይቀው እና ህዝቡ መከላከያ የሚለው ህዝቡ ጦርነት በተጀመረ እያለ ነው። አዲስ አበባ ህዝብም ሌላ አካባቢ ጦርነት በተጀመረና ቶሎ በተጠናቀቀ ይሄ መንግስት መውደቅ አለበት በሚል ሁሉም ስሜት አለ። ይሄ ስሜት ያንጸባረቀ ነው ይላል አንድ ጀነራልም አንድ ሌተና ኮሎኔልም የነገሩ ነው። ህዝቡ በጣም ቸኩሏል፣ ጦርነት እንዲጀመርለት የሚፈልገው ይሄ መንግስት እንደሚወርቅ በእርግጠኝነት አውቋል። ይሄ ተጣምሮ የሚመጣው ኃይል አንድ ሳምንትም እንደማያቆየው ያውቃል። ጦርነቱ ከመጣ በቃ መገላገል ይሻላል፣ ጉዳት ይኖራል ግን መገላገል ይሻላል የሚል ስሜት አለው አለኝ አንድ ሌተና ኮሎኔል። እና ሌላው ደግሞ ሁለተኛው በጣም ሰሞኑ ያለው ትልቁ አጀንዳ የሹመት ጉዳይ ነው። ሹመት በዝርዝር የሚሰጡን የአየር ኃይል ጉዳይም አለና አብዛኛው ሰው ደስተኛ አይደለም፣ በጣም ደስተኛ አይደለም። መኮንኖቹ በተለይ ትላልቆቹ መኮንኖች የምታየው የመንደር ሰው ብቻ ሹመት ነው የሰጠው የተባለው። የመንደር ይሄ ስታፍ አካባቢ ያው ስር መጠመጥ የሚውለው የዚህ ስታፍ ልክ ይሄ ማሲንቆ ይሄ ዘፋኙ ይሄ ጌትነት የሚባለው ሰው አይነት ማለት ነው። ጌትነት የትኛው ጦር አውድማ ላይ ስንት ጦርነት ላይ የሚውሉ ሰዎች ባሉበት ይሄ ሰውዬ ቅርብ ስለሆነ ቶሎ ለሪክሩት ተደርጎ ያው አብይ ብርሃኑ ጁላ ጋር የሚታይ ነው። ቅርቢያ የሚሰጠው እኮ ፊት ለፊት
እና ሩቅ ያለ አሁን ጅግጅጋ ያለ አንደ ኮሎኔል በሱ ከሱ እኩል እንዲያውም ከሱ በላይ በጣም ብዙ ስራ የሚሰራ ማን ትዝ ይሏል። ትዝ የሚለው አጠገቡ ያለ ነው። አብረው ሻይ የሚሰራ የሚያቀብል ጌታዬ ምን ልምጣልህ ምን ላርግልህ የሚለው እዛው የሚተዋወቁ ሰዎች እነሱ ላይ ነው ትኩረት ያደረገውና የመንደር ነው የሹመቱ የመንደር ሰው ነው ያሰባሰበው። ሹመቱ በፍጹም ፍትሃዊ አይደለም አካታችም አይደለም ተብሏል። ምንም አይነት ተቀባይነት አላገኘም። የሹመቱ ጉዳይ ከብዙ ስታንዳርድ ከብዙ ክራይቴሪያ አንፃር ተቀባይነት የለውም ተብሏል። እና ምን መሰረት ተደርጎ ነው ይሄ ሹመት የተሰጠው? የትኛው ድል ተገኝቶ ነው? በየትኛው ድል ማግስት ነው የሹመት የተሰጠው? አንዳንዶቹ የትግራይ ጦርነት እንትን አድርጎ ወደ ፕሪቶሪያ ከሄዱ በኋላ ሹመት ሰጥቶ ነበር። 2014ም ሰጥቶ ነበር። የተለያየ ጊዜ ሲሰጥ ነበርና ባለፈው ጊዜ የተሰጣቸው አሁን ደግሞ ሰጣቸው እንደገና 2 ዓመት ምናምን 3 ዓመት ሳይሞላቸው ጀነራል ከብርጌደር ወደ ሜጀር ከሜጀር ወደ ምናምን ሰጥቷቸዋል። ሌሎች እዛው ቆመው እያሉ ምንም ሳይንቀሳቀሱ እዛው ቆመው እያሉ ሰጥቷቸዋልና ምን መሰረት ተደርጎ ነው? በምን ክራይቴሪያ ነው? የትኛው ድል ተገኝቶ ነው የተሰጠው የሚላል። ሌላ ለምሳሌ አየር ኃይል ጠቅላላ ጀነራል በጀነራል ያደረገው ይልማ መርዳሳ፣ ብርጌደር ጀነራል ተስፋዬ ለገሰና የብርጌደር ጀነራል ነገራ ለሊሳ የሚባሉት ለምሳሌ ሁለቱም የሰውየው ምክትል ናቸው። የይልማ መርዳሳ ምክትል ናቸው። ሁለቱም ወደ ሜጀር አደጉ። ብርጌደር ነበሩ፣ ወደ ሜጀር አሳደጋቸው። ይልማ እዛው በሱ ሪኮሜንዴሽን ነው እዛው እንትን የሚያደርገው። እና ሌላ ተሾመ ባጫ የሚባል ነበር፣ የሚሳኤል ኤክስፐርት ነው። እሱም ኮሎኔል ነበር፣ ወደ ብርጌደር አድርጓል። ቸርነት መንገሻ ባህር ዳር የነበረ ነው፣ ይሄም ወደ ብርጌደር አድርጓል። ብርጌደር ጀነራል መሰረት ጌታቸው ይሄም የሄሊኮፕተር አብራሪ የነበረ ነው። ከብዙ ዓመት ወደ ቢሮ አስቀምጠውት ነበር። ዝም ብሎ አያበርም፣ ቢሮ ውስጥ ተቀምጠው ነበር። ከዛ የደላላ ነው፣ ወደ ዩክሬን ወደ ራሻ የመሳሪያ ጦር መሳሪያ ድለላ የሚሰራ ሰው ነው። ያው በጣም ሙስና ውስጥ ያለ ከነ ይልማ ጋር ሙስና ውስጥ የገባ በጣም ብዙ ሙስና ውስጥ የገባ ነው መሰረት ጌታቸው። እሱንም ብርጌደር አረጉት። የሰዎች እየሞቱ ነው። በርካታ አመራሮች የብልጽግና መንግስት እኛ ብልጽግና ነን ብሎ ወረዳ አካባቢ አማራ ክልል ላይ ወረዳ አካባቢ ብልጽግና ነኝ የሚል አለ። እኔ አላቅም ነበር። ብዙ ሰው በቃ ጥሎ የወጣ ይመስለኝ ነበር። የወረዳ ብልጽግና ሹመኞች የተቀነጠሱ ነው በየቦታው። በእውነቴ ነው። እንደ እንትን አበባ በቃ እየተበሉ ነው። ለምን ሸሽተው ወደ ዋና ከተማ እንኳን እንደማይገቡ እኔ ግራ ነው የሚያጋባው። እነዚህ ምን ሆኖ ነው? አንደኛ ዝም ብሎ ቢያዙ ጥሩ ነው ማለት አይሚን በቃ ሄድና ወይ ፋኖ ወደ ፋኖ ለምን ኮንቨርት ያደርጓቸው ወደ ማሰልጠኛ ሰጥተው ምናምን ወይ ፕሮፓጋንዳ ምናምን ላይ ፈንድሬዚንግ ሎጂስቲክስ ምናምን ላይ ያደርጓቸው ነበር ባይጓጉ። አሁን ስንሰማ የዚህ ወረዳ እንደዚህ ተገደለ፣ የዚህ ፖሊስ አዛዥ ተገደለ። ለምሳሌ የጃማ ወረዳ ይሄ ደጎሎ የሚባል ከተማ ውስጥ የከተማ አስተዳደር የሰላምና ጸጥታ ኃላፊው ይሄም ዛሬ ተገሏል ሲባል ሰምተናል ማውራ ሚዲያ ላይ። የኮታበር የሚባለው ሚሊሻ አዛዥም መሐመድ ሰይድ የሚባለው ይሄም ዛሬ ህይወቱ አጥቷል ሰምተናል። በርካቶች እየሞቱ ነው። የብልጽግና ሹመኞች ማለት ነው። ይሄ ወታደር ሳይሆኑ የብልጽግና ሹመኞች ጭምር እየተገደሉ ነው። ይሄ ትንሽ እልባት ቢያደርጉበት። ወደ ፋኖ አካባቢ ያለው እነዚህ ጊዜ ጥሏቸው የብልጽግና አገልጋይ ሆኑ እንጂ አማራዎች ናቸው፣ ወንድሞቻችሁ ናቸው። ይሄ እንደዚህ አይነት ላይ ሰከን ብላችሁ እነዚህ ዝም ብላችሁ በስልክም ደውላችሁ ዝም ብላችሁ እጅ ስጡ ብላችሁ ሳቧቸው፣ ነገ ጠዋት እንዳይቆጫችሁ ብዬ ነው። ጦርነቱ ቢጀመር የሚል መከላከያ አለ። ነገረመኝ እሱ ቢጀመር በቃ ብንገላገል ማለት ይሄ መንግስት እንደማያሸንፍ ስለሚታወቅ ግን አትሊስት እንገላገላለን የሚል መንፈስ አለ። መገላገሉ ቀላል ይሆናል ወይ ነው? መገላገሉ ቀላል ማለት ከፖስት አብይ አህመድ በኋላ ይሄ የኢትዮጵያ ጉዳይ አሁን ያለችው የኢትዮጵያ ቅርጿ እንዲሁ በቀላሉ ቻው ቻው ሳትባባልስ መሄድም አያመጣም ወይ ነው? እልም ያለ ዲስኢንቴግሬሽን ውስጥ አትገባም ወይ ነው? ሸኝና ተሸኝ የሌላት ኢትዮጵያ አትፈጠርም ወይ ነው? ይሄ ሰከን ያለ ዲሲፕሊን የሆነ ቋንቋ ነው የምንናገር። ሸኝና ተሸኝ የሌለው ሀገር ጤናማ አይሆንም ለነገር። እና ይሄ በአብይ አህመድ ጊዜ ብዙ ነገር ሁሉም ነገር በአእምሮ ላይ የተፈጠረ እችላለሁ የሚል እኔ እመንና ትችላለህ የሚለው የፕሮስፐሪቲ እምነት ያመጣው ጣጣ ነው። ሌላ በቪዲዮ ወደ ተደገፉ ጉዳዮች አሉ። ፋኖ ሽብርተኛ እንበለው ተብሎ ሐሳብ እየቀረበ ነው። ፋኖ ለምንድን ነው ሽብርተኛ ማንለው? በቃ መከላከያ ኮንቬንሽናል ውጊያ እየገጠመን ነው። ኮንቬንሽናል ውጊያ ነው አይደል? ፋኖ እየገጠመ ያለው ፊት ለፊት ነው እየገጠመ ያለው።
መቼም ፊት ለፊት ባይገጥም ይሁላ ተሽከርካሪ ይሁላ 15 ፓትሮል ኦራሉ ምናምን አይማርከም። ይሁላ ኮሙኒኬሽን ይሁላ ምርኮኛ አይማርከም። የባጫ ደበሌ አይነት ምርኮኛ እንደዚህ ሰላማዊ ሰልፍ እያሳየ ኮንቬንሽናል ጦርነት ነው ይሄ። እና ምን እያሉ ነው አሁን ፋኖ ሽብርተኛ እንበለው የሚል ሐሳብ ቀርቧል። ሽብርተኛ ቢባልና ባይባል ምን ልዩነት አመጣሉ? ወሳኙ ጥያቄ ብልጽግና ምን ያተርፋል? ፋኖን ሽብርተኛ ብየው ምን አገኘበታለሁ? ሽብርተኛ ሳለ ዝም ብዬ ብመታውና እዛ እየተዋጋው እየተላፋው ብቆይ ምን ልዩነት አለው? ይሄ ወሳኙ ጥያቄ ነው። ብልጽግና ያልመለሰው ጥያቄ ነው። እኔ ለውጥ አለው አይመስለኝም። ሽብርተኛ አልከው አላልከው ውጊያው ይቀጥላል። መፍትሄ ካላመጣለት መፍትሄ ካልተበጀለ ውጊያው ይቀጥላል። ጁንታ አልከው የትግራይ እንትን አሸባሪ አልከው ምን አመጣ? ኦላ አሸባሪ አልከው ዛሬም ድረስ አሸባሪ አይደለም የሚሉት ምን አመጣ? የለውም፣ ለውጥ አላመጣ። እና የፓርላማ ተወካዮችስ ዋናው ሁለተኛው ጥያቄ የፓርላማ ተወካዮች የአማራ ተወላጆች አሉ፣ የአማራ ተወካዮች አሉ ፓርላማ ውስጥ ያው ድኩማን ናቸው። ለእንጀራቸው ምናምን ብለው ጸጥ ብለው ነው እዛው ያሉት። አንድ ሰው አንድ ለእናቱ እንትና ዶክተር ደሳለኝ ጫኔ ነው አንድ ያው እየታገለ የነበረው እሱም ፈተና ውስጥ እንደሚሆን ጥርጥር የለውም። እነሱ ይሄ ሁሉ ከፍተኛ ቁጥር ያለው የአማራ ተወካዮች ፓርላማ ላይ ያሉ 100 ምናምን 170 ምናምን ተወካይ ያለው ድምጽ ይሰጣል ወይ ነው? ድምጽ ሰጥቶስ ተኝቶ ያድራል ወይ ነው? በታሪክስ ጠባሳ አይሆንበትም ወይ ነው? እና ሌላ የኦላ ጉዳይ ለምሳሌ የኦላ ሽብርተኛ ተብሎ ምን ለውጥ አመጣ በሚለው አንድ በቪዲዮ አስደግፈን እንትን እናደርጋለን። አብይ አህመድ ፓርላማ በተነሳ ቁጥር ሸኔ 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 ነው የሚለው። ሸኔ ምን ለውጥ አመጣ? እስቲ አንድ ኮምፓይል ሆነ ከማህበራዊ ሚዲያ ያገኘሁት ጉዳይ ልሄድና ወደ መረጃዎች ሄዳለሁ። ሸኔ የሚባል ከሪፎርም በፊት 4000 5000 የሌለው በየወሩ 1000 2000 እየተማረከ የተገደለ ቢፈለፈለው ኬት ነው? ሸኔ የባንዶች ባንዳ ነው። እስቲ ወያኔ ኢትዮጵያን ሲያስተዳድር ኦሮሚያን በውክልና ሲገዛ ያልነበረ ሸኔ ዛሬ አሁን ፐርፌክትም ባልን ሸኔ በቃ አትጣላ ናውሰድ ምራ ብንለው ምራ ግድ የለም ብንለው በምን ሞራል ነው ሸኔ ሀገር የሚኖረው? ንጹህ ገበሬ እየገደለ ሴት ገለ አርሶ አደር ገለ ማን ነኝ ብለህ መሪ ትሆናለህ? እንትን ይፈልጋል እኮ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመች ማለት ደስ አይልም። ሸኔ ኦሮሞ ነው የኦሮሞ ተወካይ ነው ብላችሁ አሳንሳችሁ እንዳታዩ። ሸኔ የኦሮሞ ቀንደኛ ጠላት ነው። ይሄ በነገራችን ላይ ምንድን የሚባለው በአማርኛ ምጹጽል ላይ ይባላል፣ በትግርኛ ምጹጽል ላይ ይሄ ረሳሁት ስሙን አማርኛ አውቀው ነበር። እሱ ነው ይመስለኝ ሁሉም ሸኔ ሸኔ አንተ እንኳን ኦሮሞ ሆናል ሸኔ እነዚህ ኦሮሞች ኦሮሞ ካልሆኑ አንተ እንኳን ኦሮሞ ሆናል። አገር የፈጀ የኦሮሞ እናትን ክፉኛ እየበደልክ ኦሮሚያ ብቻ ሳይሆን ኢትዮጵያን ሶሻል ፋብሪኩ በጣጥሰ እንደ ሀገር እያዋረድክ እንኳን አንተ እንኳን ኦሮሞ ነኝ ብለህ እንኳን ክሌም ታደርጋለህ። ይሄን ምን አመጣ ነው? አሁን ሸኔ የሚለው ወራና ቢልስ ኦሮሞ ሽብርተኛ ነው የተባለው አይደል? ሽብርተኛ ነው። ምን ለውጥ አመጣ በኢትዮጵያ ታሪክ? በኢትዮጵያ እንትን ምን መጣበት? በጀት ተቀነሰበት? በጀት የለውም። ኢንተርናሽናል ሪሌሽን ተከለከለ። ኢንተርናሽናል ሪሌሽን አያደርግም እንትን የለው ማለት ኢንተርናሽናል ሪሌሽን ኤምባሲ ምናምን የለውም። ግን አሜሪካውያን ያውቁታል። ታንዛኒያ ሄደ አሸባሪ ነው እየተባለ ና ብሎ እነ ማይክ ሀመር ታንዛኒያ ወሰዱት። በየጊዜው ኢንጌጅ ያደርጋል። ከተለያየ እንትኖች ግንኙነት ያደርጋል። ምን ጥርጥር አለ? አንተ ለምንድን ነው እኔ አሸባሪ ነው ካልኩት ቡድን ጋር ለምን ተገናኛ ብሎ የአሜሪካን ኤምባሲ ጠይቋል እንደ አብይ አህመድ? አሜሪካን ኤምባሲ እኮ በቀጥታ ነው የሚያገኛቸው አይደል? እንደ ሲፈልጋቸው ለስብሰባ ለኑ ተወያዩ ለሰላም ምናምን ብሎ ይገናኙ የለ እንዴ? እኔ አሸባሪ ካልኩት አካል ጋር እየተገናኘ ነው እኔ በማስተዳደረው ኢትዮጵያ ምድር ላይ ተቀምጠ ለምን ግንኙነት ፈጠርክ ብሎ አብይ አህመድ እነሱን ማውቀስ ይችላል? አይችልም። አንድ ወሳኝ ቪዲዮዎች አሉ ከእንትን የመጡ ይሄ ሁላ ሙርከኛ የሰሞኑ ሙርከኛ መጣበታለሁ። ስለዚህ አቀምጥሮ የዋይሎ ለሐራው ጋር ማልቱ ሲሙዳ
Nani bojjene baka adoon lo narkatane ይሄን ወንድም ከወንድሙ ጋር ቡናን ዝም ወንድም ከወንድሙ ጋር እንደዚህ ያም በአፋን ኦሮሞ ያም በአፋን ኦሮሞ ነው። ይሄ መከላከያ ነው። ያ ሸኔ የሚለው የኦሮሞ ልጅ ነው። ሁለት ወንድማማቾች እያዋጋ ይሄ ፊቱ ቀለም እየተቀባ ፓርላማ ላይ የመጣ ሸኔ እንዴት በምን ከለር ነው በምን አቅሙ በምን ሞራሉ ነው መጥቶ መንግስት የሚሆነው ኦሮሚያ ይላል እንዴ? ኦሮሚያማ መንግስት አይደለም ሙሉ ኃላፊነቱን እንደሚረከብ እኮ አንተም ተነግረዋል እኮ አንዴ አንዳንዴ እኮ በጣም ዲፕሎማቲክ እንትኑ ስለሆነ እየከበደን ነው እንጂ እኮ አብይን ኮሚኒኬት ያደርጉ ሰዎች እኮ አሉ እኮ ያደርጉት እኮ አሉ እኮ የትግራይ ተወካዮችን ጭምር አሉ እኮ ያ እሱ በደንብ ጥንቅቅ አድርጎ ነው የሚያውቀው። የኦሮሞ ተወላጆች አንድ ስብሰባ አለ በአፋን ኦሮሞ እሷን ዝም ይነካርልና መከላከያዎች እንዴት አድርጎ እንደሚጠረጠሩ የአማራ ተወላጆች የተናገረው አንድ ምርኮኛ አለ። መጀመሪያ ግን ኦላ ህዝቡን ሰብስቦ ልጆቻችሁ ወደ ትግራይ ጦርነት ልካችሁ አልቋል፣ ልጆቻችሁ አሁንም አማራ ክልል እየላካችሁ እያለቁ ነው፣ ልጆቻችሁ የደወላችሁ አምጧቸው፣ ወደ ጦርነት አትማግዷቸው። መሮም ቪዲዮ ነገ ፈልግልሃለሁ ያለናል የዛራ ሚዲያ ባልደረባችን በ2023 ይመስለኛል ሲያስመረቅ ወታደሮቹ ሲያስመረቅ የተናገረዋል። ወጣቶች ልጆቻችሁ ትግራይ እየሄዱ እያለቁ ነው፣ አሁን ወደ ሌላ ቦታ ግቡ እያለ ያስፈጃቸዋል። እንዳታስቡት ራሳችሁ ማወቅ አለባችሁ። ከማን ጋር እየተዋጋችሁ እንዳለ ማወቅ አለባችሁ። ልጆቹን ሲያስተምር ህብረተሰቡ ሲያስተምር ነው። አሁንም አንድ የኦላ ታጋይ ህብረተሰቡ ሰብስቦ አማራ ክልል ልጆቻችሁን አትላኩ፣ አማራ ክልል ልጆቻችሁ እያለቁ ነው፣ ጦርነት ውስጥ ነው ያሉ ልጆቻችሁ እያለ ያስተምራል። ሸኔ እያለ ይህን ስሙት ትንሽ ሁነ ኦሮሞ ኢልማን ኦሮሞ Miseensa waraana mootummaa ta'ee amma fe'amaa jiru. Gara bahaatti lola bahaatti fe'amaa jiru. Lolichi Oromoon ilaallatu, nun ilaallatu, Oromoof bu'aa buusu hin qabu. Kanaaf hin du'iniidhaaf ilmaan keessan Eertiraatti dhumuuf jedhu, ilmaan keessan Tigraayitti dhumuuf jedhu, ilmaan keessan Amaaraatti dhumuuf jedhu lola Oromoo bakka hin buuneedha waan ta'eef